አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሁለገብ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ኢንሻአላህ ዛሬ በጣም ምርጥና ወሳኝ የሆነ አፕሊኬሽን ነው ላስተዋወቃችሁ የመጣሁት። ምንድነው አፕሊኬሽኑ? መጻፊያ ነው፣ የኪቦርድ ወይም ደግሞ መጻፊያ ነው። እና ምንድነው ስራው? በቃ እኛ በራሳችን ቋንቋ ጽፈን ለምንፈልገው ሰው ለመላክ ወይም ደግሞ ለምሳሌ እኛ አማርኛ ቋንቋ ተናጋሪ ከሆን ኦሮምኛ ቋንቋ ተናጋሪ ለሆነ ጓደኛችን፣ አፋርኛ ቋንቋ ተናጋሪ ለሆነ ጓደኛችን፣ ለሶማሊኛው ተናጋሪ ጓደኛችን በቃ ለፈለግነው ሀገር ውስጥ ላሉ ቋንቋዎች እንደዚሁ ደግሞ ከሀገር ውጭ ላሉ ለአረባውም በአረብኛውም በቃ ከቻይናውም ጋር ከፈረንጁም ከአሜሪካውም ጋር ከሁሉም ጋር በፈረንሳይኛም በቃ በማንኛውም ቋንቋ እኛ የምንናገረውን እኛ የምንጽፍለትን በአማርኛ እኛ እንጽፍለታለን። ወደ ፈለግነው ቋንቋ ደግሞ ቀይሮ ይልክልናል ማለት ነው። እና ከዓለም ሕዝብ ጋር የሚያግባባንን አፕ ነው ይዤ የመጣሁት። አብዛኛው ሰው ያውቀዋል ይሄን አፕሊኬሽን፣ ግን ምናልባት የማታውቁት ካላችሁ ለእናንተ ለማድረስ ነው ማለት ነው የመጣሁት። እና ኢንሻአላህ እሱን ነው ዛሬ የምናየው። ለዚህ ቻናል አዲስ ከሆነች ሰብስክራይብ ታደርጋላችሁ። እንደዚሁም ደግሞ ለጓደኞቻችሁ ሼር አድርጉላችሁ። አፕሊኬሽኑ በጣም ምርጥ እና ጠቃሚ ስለሆነ ማለት ነው። እና ምንድነው አፑ? ይሄ ነው። ፕሌይ ስቶር ላይ አለ። ጂቦርድ ብላችሁ ትጽፋላችሁ። እዛ በኋላ ኢንስታል ታደርጉታላችሁ ማለት ነው። ኢንስታል አደረጋችሁ ከከፈታችሁት በኋላ ያለውን ነገር እናያለን ማለት ነው። ኢንሻአላህ እንዴት እንደሆነ ማለት ነው። ሴቲንግ ላይ እንግባ። ሴቲንግ ላይ ለመግባት ያው በሰዓቱ እናንተ እንትን ነው የሚጠይቃችሁ። በቃ ስቴፕ 1 ስቴፕ 2 እያለ መመሪያ ሰጣችኋል አለው እያላችሁ እየፈቀዳችሁ ትገባላችሁ። እኔ በዛ ጋር ስላላስገባኝ ነው በዚህ የመጣሁት። ሴቲንግ ላይ ተገቡና እዚህ ጋር መጻፊያዋ ጋር ሴቲንግ የምትል ምልክት አለች። እሷን ትነካላችሁ። ከዛ ላንጉዌጅ ትመርጡለታላችሁ። እዚህ ጋር የምትፈልጉትን ቋንቋ ማለት ነው። መደመር ምልክቷን አድ ኪቦርድ የምትለውን እየነካችሁ አሁን እንግሊዘኛ አለ፣ አውቶማቲካሊ እንግሊዘኛ አለው። ሌላ ትጨምራላችሁ ማለት ነው የራሳችሁን ቋንቋ እና ኢትዮጵያ የሚል መጣ። እኔ አማርኛ ልጨምርበት። እዚህ ጋር መጥቼ ዳን እለዋለሁ። ሌላም እንደዚህ ያርጉ መጨመር እችላለሁ። ኦኬ ለጊዜው እስኪ በዚሁ ይብቃኝና እንዳላስረዝምባችሁ ማለት ነው። እና እንዴት ነው ኦኬ ቋንቋ ለመቀየር እዚህን ነው የምትነካው ነው የሚለኝ። ቋንቋችን አማርኛ ስትፈልጉ እንግሊዝኛ ለመቀየር እቺን ነው የምትነኩት። እና ምንድነው ቋንቋ ወደ ተለያየ ቋንቋ የሚተረጉምን አሁን እዚህ ጋር ብጽፍ ቀጥታ ራሴ ጽፌ ለመላክ ነው። ለምሳሌ በቃ ለጓደኛ አማርኛ ቋንቋ ተናጋሪ ለሆነ እዚህ አማርኛ ቦታ ገብቼ ጽፌ መላክ ነው እዚህ ሜሴጅ ቦታ ላይ ማለት ነው። እና ግን ምንድነው ለምሳሌ በፈረንሰኛ እኔ በአማርኛ የጻፍኩ በፈረንሰኛ ተርጉሞ እንዲልክልኝ ከፈለኩ ወይም በእንግሊዝኛ ወይም በሌላ እንዴት እንደሆነ አሳያቸዋለሁ ማለት ነው። እቺን ትነኳታላችሁ እዚህ ጋር እቺን ስትነኳት ይሄ ይመጣላችኋል፣ ይሄ ኢንተርፌስ ይመጣላችኋል ማለት ነው። ከዚህ ኢንተርፌስ ውስጥ ምንድነው እቺን ትርጉም የምትለዋን ትነካላችሁ። እዚህ ጋር ያለችውን ትርጉም የምትለዋን ትነካላችሁ። ለሌላ ሰው ሼር ለማድረግ ምናምን ብዙ እንትን አለው። በአንድ እጅ ለመጻፍ የተለያየ ነገር አለው። ብቻ አሁን የትርጉሙን ስለሆነ ማሳያችሁ ትርጉም የምትለዋን እዚህ ጋር ነው የምነኩት። እንደገና ደግሞ እናንተ ሪከርድ እያደረጋችሁ በድምጽባችሁ ብቻ መጻፍም ይቻላል። እቺን ከነካችሁ እቺን ጠቅ ታደርጓትና እናንተ የምትናገሩትን እሱ ይጽፋል ማለት ነው። እና አሁን እቺን እዚህ ጋር እናመጣታለን ነው፣ እዚህ ጋር እናደርጋታለን። እቺን የትርጉሟ ማለት ነው እዚህ ጋር ሁሌም ከላይ እንድትቀመጥ ማለት ነው። ጫን ትሏትና እንደዚህ እዚህ ጋር ታደርጓታላችሁ። አሁን ከዚህ በኋላ እቺን ቀስት ነክተን ባክ መመለስ ነው ማለት ነው። ስለዚህ አሁን እዚህ ጋር መጥቶልናል። አሁን እሱን እንነካታለን። ፍቃድ ስጠይቀን እሺ እንለዋለን። ከዛ እዚህ ጋር ቋንቋ አግኝ ይላል። እዚህ ጋር ቋንቋ አግኝ ይላል። ቋንቋ እዚህ ጋር እናስገባለን። እዚህ ጋር ራሳችንን የምንጽፈው ለምሳሌ እኔ በአማርኛ ነው የምጽፈው።
ወደ ፈረንሳይኛ ቀይሮ እንዲልክልኝ ነው የፈለኩት። እዚህ ጋር የራሴን አማርኛ አስገባለሁ ማለት ነው። ኦኬ አማርኛ የሚለውን እንፈልገዋለን። በአማርኛ አልፋቤት ስለሆነ የሚያስቀምጠው ወደታች ይሆናል የሚለው አማርኛ የሚለውን አገኘው አስገባሁኝ። ከዛ እንግሊዝኛ ላይ እዚህ ጋር ፈረንሳይኛ ማድረግ አለብኝ። እኔ ወደ ፈረንሳይኛ ነው እንዲቀይርልኝ የፈለኩት። ጠይቅ። ስለዚህ እዚህ ጋር እንፈልግና ፈረንሳይኛ የሚል እንፈልጋለን ማለት ነው። ፈረንሳይኛ በጣም ራቀሳ ደግሞ የፈዘሮች ፈረንሳይኛ ይኸው ያገኘሁት መርሐባ። አሁን እንደዚህ ከዚህ ጋር አማርኛ ከዚህ ጋር ፈረንሳይኛ ሆኗል። ስለዚህ እኔ አሁን እዚህ ጋር የምጽፈውን እሱ ወደ ፈረንሳይኛ እየቀየረ እዚህ ያስቀምጥልኛል ማለት ነው። መርሐባ ለምሳሌ ሰላም እንዴት ነህ? እሺ ቤተሰብ ሰላም ነው? አያችሁት ያ ጀማዓ እዚህ ጋር እኔ በአማርኛ የጻፍኩትን ሰላም እንዴት ነው ቤተሰብ ሰላም ነው ያልኩትን እዚህ ጋር በፈረንሳይኛ በቃ ቁጭ አድርጎልኛል ማለት ነው። ስለዚህ ይሄንን ቀጥታ እዚህ ጋር ጠቀመ ማድረግ በፈረንሳይኛ ጽፌ እንደላኩለት አድርጎ ወደዛ ይሄድልኛል ማለት ነው። በጣም ነው የሚገርመው። እስኪ ያው በመናቀው ደግሞ ቢያንስ ወይ እንግሊዘኛ ወይ እንደዛ እናድርገውና እንሞክር። ወይም ደግሞ አረብኛም ብናደርገው ይቻላል። ያው እዚህ ጋር ቋንቋችሁን እየቀየራችሁ ለፈለጋችሁት ሰው በቃ ለምን ህንዳዊ ጋር ማለት ያላችሁ ፈረንሳይ ጋር በቃ በፈለጋችሁት። ኦኬ ምንድን ነበር ያልኩት? አረብኛ አይደል? ስለዚህ ወደታች እንሂድ። ቱርክኛ በቃ የፈለጋችሁት አለ። ኦኬ ከዚህ ጋር እንዳልፈን አረብኛ የሚለው ኦርዱኛም አለ። ኦሮምኛ አረብኛ የሚለውን ለምን አላመጣም? ያችኛዋን እዚህ ጋር ነው ያችኛዋን ነው የሚጠቀመው ማለት ነው። ኦኬ ከአማርኛ ወደ አረብኛ ነው አሁን የሚያደርግልኝ። አሁንም እንደዚህ አይነት ሰላም እንዴት ናችሁ? ስራ እንዴት ነው? መጽሐፈው እንግዲህ ለምሳሌ ያክል ነው መርሐባ كيف حالك كيف هو العمل ብሎ እጽፏል ማለት ነው። በጣም አስገራሚና አስደናቂ ነው። ልክ በዚህ መልኩ ከኦሮምኛውም ከአፋርኛውም በቃ ከሚያወራው ከማንኛውም ጋር እዚህ ጋር ብቻ ቀየር ያደረጋችሁ እናንተ በራሳችሁ አማርኛ እየጻፋችሁ ለፈለጋችሁት መላክ። እንደዚሁም ደግሞ እናንተ ኦሮምኛ ቋንቋ ተናጋሪ ከሆናችሁ እዚህ ጋር ኦሮምኛም ታስገቡና እዚህ ጋር ካለው ዝርዝር ማለት ነው እዚህ ጋር ጠቅ ታደርጓትና ከዚህ ጋር ኦሮምኛ የሚል ፈልጋችሁ ታስገባላችሁ። ከዛ በኋላ ደግሞ እዚህ ጋር ላይ አማርኛ ወደ አማርኛ ተናጋሪ ከሆነ መላክ የምትፈልጉት አማርኛ ብላችሁ እዚህ ጋር መጻፋችሁ መላክ ነው። በጣም ቀላል ለሁሉም የሚሆን የተማረም ላልተማረም የሚሆንና ምቹ የሆነ ጠቃሚ የሆነ አፕ ነው። ሼር አድርጉት ኢንሻአላህ። ይሄን ምሳሌ ዛሬው ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።